ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ሰብዝ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም መማር ለምትፈልጉ በዚህ ባስቀመጥኩላችሁ ስልክ ቴሌግራም እና ኢሞ ላይ አድ እያደረጋችሁ የምትፈልጉትን ነገር አናግሩኝ። የምትፈልጉትን ትምህርት ለጊዜው የምናስተምራቸው እንግሊዘኛ፣ አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ሂሳብ እነዚህን ነው እያስተማርን ያለነው። ከነዚህ ውስጥ መማር የምትፈልጉ ካላችሁ በዚህ ስልክ እንዳልኳችሁ ቴሌግራም እና ኢሞ ላይ ለጊዜው በሱ ነው የማስተምረው። እሺ ውድ ቤተሰቦች ዛሬ የምናየው ልክ ባለፈው እንዳየነው ዋት በሚለው አሁን ደግሞ ዋይ በሚለው ዋት ማለት ምንድን ነው ማለት ብለን ነበር። ዋይ በሚለው ደግሞ ዋይ የሚለው ቃል በእንግሊዝኛ ለምን ማለት ነው። ለምን። ስለዚህ ይሄን ቃል ተጠቅመን እስኪ ልክ ባለፈው እንደሰራነው አረፍተ ነገር እንመሰርታለን። ይሄ የሚጠቅመን ምንድነው? አንድ ነገር ምክንያት ወይ ደግሞ ሪዝን፣ በእንግሊዝኛ ሪዝን እንደምንለው በአማርኛ ደግሞ ምክንያት መጠየቅ ስንፈልግ ነው። ለምን እንደዚህ አደረክ፣ ለምን እንደዚህ ሆንክ ለመጠየቅ ስንፈልግ ይሄን ዋይ የሚለው እንጠቀማለን። ለምን የሚለው በእንግሊዝኛ ዋይ። ስለዚህ እስኪ አረፍተ ነገር እንመሰርታለን። አብራችሁን ቆዩ። ዋይ አር ዩ ሌት፣ ዋይ አር ዩ ሌት፣ ለምን አረፈድክ፣ ለምን አረፈድክ። እዚህ ጋር እንደምታዩት ዋይ አር ዩ ሌት ትርጉሙ ለምን ዘገየሽ፣ ለምን ዘገየ ወይ ደግሞ ለምን አረፈድክ። ለሴት ደግሞ ለምን ዘገየሽ ወይ ደግሞ ለምን አረፈድሽ ብለን መጠየቅ ስንፈልግ ዋይ አር ዩ ሌት፣ ዋይ አር ዩ ሌት እንላለን። ዋይ አር ዩ ሌት ምክንያት ነው እየጠየቅን ያለ ነው፣ ያረፈደበት ምክንያት። ስለዚህ ዋይ የሚለው ቃል በእንግሊዝኛ ለምን የሚል ትርጉም ይሰጠናል። ሁለተኛው ዋይ ዳዝ ሺ ክራይ፣ ዋይ ዳዝ ሺ ክራይ፣ ክራይ ማልቀስ ነው። ክራይ ዋይ ዳዝ ሺ ክራይ፣ ለምን ታለቅሳለች፣ ለምን ታለቅሳለች። የሚያመላክተው ለሴት ነው። ሺ ማለት እሷ ማለት ነው። እሷ ለምንድን ነው እሷ የምታለቅሰው በመጠየቅ ስንፈልግ ዋይ ዳዝ ሺ ክራይ፣ ዋይ ዳዝ ሺ ክራይ፣ ለምን ታለቅሳለች። ወንድ ከሆነ ደግሞ ሂ ማድረግ ነው፣ ቺን አጥፍቶ። ለወንድ ከሆነ ደግሞ ዋይ ዳዝ ሂ ክራይ እንላለን። ሶስተኛ ዋይ አር ዩ ጎይንግ፣ ዋይ አር ዩ ጎይንግ፣ ለምን ትሄዳለህ ወይ ደግሞ ለምን ትሄጃለሽ ለሴት ሲሆን። ዋይ አር ዩ ጎይንግ፣ ለምን ትሄዳለህ። ለሴት ሲሆን ደግሞ ለምን ትሄጃለሽ። ዋይ አር ዩ ጎይንግ። ስለዚህ ምክንያት ነው እየጠየቅን ያለ ነው። ምክንያት ስንጠይቅ ደግሞ ሁልጊዜ ዋይ ነው የምንጠቀመው። ዋይ ለምን፣ ለምን። እሺ አራተኛ የሚሆነው ደግሞ እነዚህን የያዟቸው ወረቀት ላይ የጻፋችሁ ዋይ ዲድ ዩ ቹዝ ዚስ፣ ዋይ ዲድ ዩ ቹዝ ዚስ። ቹዝ መምረጥ ነው። ስለዚህ ዲድ ደግሞ የሚያመላክተው ምንድነው? አንድ ነገር ያለፈ ነገር ሲሆን ነው። ለምን እንደዚህ አደረክ፣ ለምን እንደዚህ ሆንክ ማለት ስንፈልግ ፓስት ወይ ደግሞ ያለፈው እና የምንጠቀመው። ስለዚህ ዋይ ዲድ ዩ ቹዝ ዚስ ካለ ለምን ይህን መረጥክ፣ ለምን ይህን መረጥሽ ለሴት ከሆነ። ለብዙ ከሆነ ደግሞ ለምን ይህን መረጣችሁ። ስለዚህ ዋይ ዲድ ዩ ቹዝ ዚስ፣ ዋይ ዲድ ዩ ቹዝ ዚስ፣ ይህን ለምን መረጥከው ወይ ደግሞ ለምን መረጥሽው ማለት ስንፈልግ ቹዝ መምረጥ ናት። ዚስ ማለት ደግሞ ይህን እንደማለት ነው። ይህን ዋይ ዲድ ዩ ቹዝ ዚስ፣ ለምን ይህን መረጥክ። ቀጣይ ደግሞ ዋይ አር ዩ፣ ዋይ አር ዊ ሄር፣ ዋይ አር ዊ ሄር፣ ለምን እዚህ ሆን፣ ለምን እዚህ መጣን ማለት ስንፈልግ ዋይ አር ዊ ሄር፣ ዋይ አር ዊ ሄር፣ ለምን እዚህ ሆን፣ ለምን እዚህ ሆን ማለት ስንፈልግ ሄር ማለት እዚህ እንደማለት ነው። እዚህ ዊ ደግሞ እኛ ነው። ስለዚህ ዋይ አር ዊ ሄር ካለ ለምን እዚህ ሆን፣ ለምን እዚህ ሆን። እሺ እነዚህን አምስቱን ያዙልኝ በደንብ።
ቀጣዩ ስድስተኛ የሚሆነው ደግሞ ዋይ ዶንት ዩ ኢት፣ ዋይ ዶንት ዩ ኢት። ዶንት ይሄ ምንድን ነው የሚያሳየው? ኔጌቲቭ ወይ ደግሞ አሉታ፣ ለምን አልበላህም እያለው ነው። ለምን አልበላህም? ዋይ ዶንት ዩ ኢት፣ ለምን አትበላም ወይ ደግሞ ለምን አልበላህም። ስለዚህ ይሄ ምንድን ነው የሚያሳየው? ኔጌቲቭ ነው ወይ ደግሞ አሉታ አለመብላቱ ነው። ዋይ ዶንት ዩ ኢት፣ ለምን አትበላም ወይ ደግሞ ለምን አትበይም፣ ለሴት ከሆነ። ለብዙ ከሆነ ደግሞ ለምን አትበሉም፣ ለምን አትበሉም። ዋይ ዶንት ዩ ኢት፣ ኢት መብላት ነው። ዋይ ዶንት ዩ ኢት፣ ለምን አትበላም። ቀጣይ ደግሞ ዋይ ዲድ ዩ አግሪ። ቅድም እንዳልኳቸው እዚህ ጋር ምንድነው የሚያሳየው? ዲድ ፓስት ቴንስ ነው ወይ ደግሞ ያለፈውን አክሽን ነው የሚያሳይ፣ ያለፈውን ተግባር። ስለዚህ ዋይ ዲድ ዩ አግሪ ካለ አግሪ መስማማት ነው። ለምን ተስማማ ወይ ደግሞ ለምን ተስማማሽ ማለት ስንፈልግ ዋይ ዲድ ዩ አግሪ፣ ዋይ ዲድ ዩ አግሪ፣ ዋይ ዲድ ዩ አግሪ፣ ለምን ተስማማሽ ወይ ደግሞ ለምን ተስማማ። ለብዙ ከሆነ ደግሞ ለምን ተስማማችሁ፣ ለምን ተስማማችሁ የሚል ትርጉም ይሰጠናል። ቀጣይ ደግሞ ዋይ ዲድ ዩ ሊቭ። ሊቭ ማለት ከአንድ ቦታ መውጣት፣ መሄድ፣ እዛ ቦታ ለመሆን ነው። ዋይ ዲድ ዩ ሊቭ ካለ እዚህ ተመሳሳይ ነው። እዚህ ጋር አግሪ ስለሆነ ነው። እዚህ ጋር ደግሞ ሊቭ ነው። ሊቭ መውጣት ከሆነ መሄድ ከሆነ ለምን ሄድክ ወይ ደግሞ ለምን ሄድሽ ወይ ደግሞ ለምን ወጣሽ፣ ለምን ከዚህ ለቀቅሽ። መልቀቅ ነው ሊቭ ማለት፣ ከነበርክበት ቦታ መልቀቅ፣ መሄድ፣ መውጣት የሚል ትርጉም አለው። ስለዚህ ዋይ ዲድ ዩ ሊቭ ካለ ለምን ሄድክ፣ ለሴት ደግሞ ለምን ሄድሽ፣ ለብዙ ከሆነ ደግሞ ለምን ሄዳችሁ፣ ለምን ሄዳችሁ የሚል ትርጉም አለው። እስኪ ከላይ አንዴ እንድገማቸው። ዋይ አር ዩ ሌት፣ ዋይ አር ዩ ሌት፣ ለምን ዘገየህ ወይ ደግሞ ለምን ዘገየሽ። ለብዙ ከሆነ ለምን ዘገያችሁ። ችዩ ለሶስት ነገር ስለመጠቀም ነው ሶስት ትርጉም የሰጠኋቸው። ሁለተኛው ደግሞ ዋይ ዳዝ ሺ ክራይ። የሚያሳየው እዚህ ጋር ምንድነው? ሺ ነው፣ እሷ። እሷ ካለ ሴት ናት፣ አንድ ናት። ስለዚህ ዋይ ዳዝ ሺ ክራይ፣ ለምን ታለቅሳለች፣ ለምን ታለቅሳለች። ዋይ አር ዩ ጎይንግ፣ ዩ ነው አይደለ? ዩ ለሶስት ነገር ነው የሚጠቅመው። ለምን ትሄዳለህ፣ ለምን ትሄጃለሽ፣ ለምን ትሄዳላችሁ የሚል ሶስት ትርጉም ይሰጠናል። አራተኛው ዋይ ዲድ ዩ ቹዝ ዚስ፣ ለምን ይህን መረጥክ፣ ለምን ይህን መረጥሽ ማለት ስንፈልግ ይህን እንጠቀማለን። ዋይ ዲድ ዩ ቹዝ ዚስ። ኦልሬዲ ያ ሰው መርጦ ጨርሰዋል። ግን ለምን እንደመረጠ ስንጠይቅ ዋይ ዲድ ዩ ቹዝ ዚስ። ቀጣይ ደግሞ ዋይ አር ዊ ሄር። ሄር ማለት እዚህ ማለት ነው። እዚያ ማለት ደግሞ ዘር ይሆናል። ስለዚህ ሄር ማለት እዚህ ከሆነ ዋይ አር ዊ ሄር፣ ለምን እዚህ ሆን፣ ለምን እዚህ መጣን ወይ ደግሞ ለምን እዚህ ሆን የሚል ትርጉም አለው። ቀጣይ ደግሞ ዋይ ዶንት ዩ ኢት፣ ለምን አትበላም። ለሴት ደግሞ ለምን አትበይም፣ ለምን አትበይም። ለወንድ ማነው ለብዙ ሲሆን ለምን አትበሉም። ቀጣይ ደግሞ ዋይ ዲድ ዩ አግሪ፣ ለምን ተስማማ፣ ለምን ተስማማሽ፣ ለምን ተስማማች ማለት ስንፈልግ ዋይ ዲድ ዩ አግሪ። ኦልሬዲ እነዛ ሰዎች ተስማምተዋል። ስለዚህ እየጠየቅን ያለነው ምክንያት ለማወቅ ነው እንጂ ዲድ ካለ ያለፈ ነገር ነው። እነዛ ሰዎች ስለተስማሙ ነው። ቀጣይ ደግሞ ዋይ ዲድ ዩ ሊቭ፣ ኦልሬዲ ወጥተዋል። ይህ ሰው ወጥታለች ወይ ደግሞ ወጥተዋል። ስለዚህ እየጠየቅን ያለነው ካለፈው በኋላ ነው። ለምን ወጣህ ግን፣ ለምን ወጣሽ ማለት ስንፈልግ ዋይ ዲድ ዩ ሊቭ። ሊቭ መውጣት፣ መሄድ፣ መልቀቅ ብያቸዋለሁ ትርጉሙ። አማርኛ ትርጉሙ ደግሞ ምን ይሆናል? ለምን ሄድክ፣ አንድ ላይ ለምን ሄድሽ ወይ ደግሞ ለምን ሄዳችሁ። ስለዚህ ዋይ ጥያቄ ስንጠይቅ በዚህ መልኩ ነው የምንጠይቀው። ለዛሬ እዚህ ላይ ይብቃን። ቀጣይ እስከምንገናኝ ሰላም ሁኑ።